በፕሮግራማችን ራስን ስለማሻሻል ራስን ስለመለወጥ ስለ ሰልፍ ዴቨሎፕመንት ስናወራ ነበር ለዚህ ደግሞ አንድ ወሳኝ የሆነ ነገር ደግሞ አሁን መናገር ፈልጋለሁ እሱም ደግሞ ንባብ ነው ማንበብ ነው ታነቡ የነበረ ንባብ የተዋችሁ ሰዎች አላችሁ ወይም ደግሞ ፈጽሞ ማታነቡም አላችሁ ዛሬ ቻሌንጅ ማድረግ የምፈልገው እኔ እናንተም ምግብ ሳንበላ አንውልም ሻይ ወይ ቡና ወይ ውሃ ሳንጠጣ አንውልም ሳንተኛ ውለን አናድርም ልክ እንደዚሁ ሳላነብ አልውልም ሳላነብ ውዬ አላድርም የሚል ውሳኔ ላይ እንድትመጡ ፈልጋለሁ ምክንያቱም ያለዚህ አይሆንም ንባብ ሲባል ይሄ የሚነበበው ብቻ ሳይሆን ኦዲዮ ቡክም ሊሆን ይችላል የሚደመጥ መጽሐፍም ሊሆን ይችላል ግን 15 ደቂቃ በቀን 15 ደቂቃ ሳላነብ አልውልም ወይም ደግሞ 30 ደቂቃ አርጓትና 30 ደቂቃ አጥረቷን ተመልከቱ ቲክቶክ 2 ሰዓት እየፈጀ 15 ደቂቃ 30 ደቂቃ ሳላነብ every single day በየቀኑ አልውልም የሚል አቋም እንውሰድ ይሄንን ቻሌንጅ ላረጋችሁ ፈልጋለሁ እንድትጀምሩ ፈልጋለሁ ታነቡ የነበረ የተዋችሁ ወይም ደግሞ ፈጽሞ ማታነቡ እቺን ዛሬ እንድትጀምሯት ቢያንስ 15 ደቂቃ ለማንበብ ጊዜ እንድትሰጡ ጠይቃለሁ ከዛ ስለ ንባብ ጥቂት አንድ 3 ደቂቃ ላወራችሁና ጨርሳለሁ ንባብ 3 ደረጃዎች አሉት አንደኛው ፕሪ ሪዲንግ ይባላል ፕሪ ሪዲንግ ማለት ቅድመ ንባብ ማለት ነው ቅድመ ንባብ አንድ መጽሐፍን ስታገኙ ልታነቡት ስትሉ ይህንን መጽሐፍ ማን ነው የጻፈው ብላችሁ ትጠይቃለህ ሁሉ መጽሐፍ አይነበብም ሁሉ መጽሐፍ አይጠቅምም እንደውም አንዳንዶቹ ሊጎዱ ሁሉ ይችላሉ ማይሆን አምላካችሁን የሚሳደብ መጽሐፍ ከሆነ እምነታችሁን የሚያጣጥል መጽሐፍ ከሆነ አታነቡት ጥርጣሬ የሚጭርባችሁ ከሆነ አታነቡት ስለዚህ መጀመሪያ አንድ መጽሐፍን ከማንበባችን በፊት እንመርጣለን ማን ነው የጻፈው ደራሲው ጸሐፊው ይሄን መጽሐፍ ለመጻፍ ብቃት አለው ወይ በስንት ዓመተ ምህረት ነው የተጻፈው መጽሐፉ ብለን እንጠይቃለን ስለዚህ መጽሐፉን ማጻፈው መቼ ተጻፈ የጻፈው ሰው ይሄን መጽሐፍ ለመጻፍ ብቃቱ አለው ወይ በስንት ዓመተ ምህረት ተጻፈ ብላችሁ መጽሐፉን ከማንበባችሁ በፊት መጠየቅ አለባችሁ ከዛ መጽሐፉን ለማንበባችሁ ደግሞ ፐርፐዝ ትሰጡታላችሁ ዓላማ ትሰጡታላችሁ እኔ አንድ መጽሐፍን በጣም በጥሩ ሁኔታ ሳነበው ይሄንን መጽሐፍ በዚህ ምክንያት አነበዋለሁ ያስፈልገኛል ብዬ ሳነበው ነው ይሄ ፕሪ ሪዲንግ ይባላል ቅድመ ንባብ ይባላል የሚቀጥለው ደረጃ መጽሐፉን አሁን ለማንበብ ወሰናችሁ ስኪሚንግ የሚባል አለ አየት ገለጥ ታደርጉታላችሁ መጀመሪያ ሁለተኛው ደረጃ ግን ዋይል ሪዲንግ ይባላል ንባቡ ነው ባሱስ ማንበብ ትችላላችሁ ባቡሩስ ማንበብ ትችላላችሁ ጋርደኑስ ማንበብ ትችላላችሁ አርጋችሁ ላይ ተኝታችሁ ማንበብ ትችላላችሁ የትም ቦታ ማንበብ ይቻላል ሐሳብን መሰብሰብ ሐሳብን ኮሌክት ማድረግ ብቻ ነው የሚጠይቀው እንጂ የትም ልታነቡት ትችላላችሁ መጽሐፉ የራሳችሁ ከሆነ አስምሩበት ወይም በሃይላይተር አድምቁት የምትፈልጓቸውን ነጥቦች እያሰመራችሁ የራሳችሁ ከሆነ ኖት እየያዛችሁ ሳመራይዝ እያደረጋችሁ አንብቡት አሁን ፕሪ ሪዲንግ ተስማማን ከዛ ዋይል ሪዲንግ አነበብን የትም ቦታ ሊነበብ ይችላል ሶስተኛው ደረጃ ፖስት ሪዲንግ ይባላል ማለትም ድህረ ንባብ ይባላል ምን ማለት ነው መጽሐፉን አነበብኩ ቁጭልና ምን አገኘው ከመጽሐፉ ብዬ ጠይቃለሁ ዝም ብዬ ዘግቼ አላስቀምጠው ምን ዕውቀት አገኘው ምን ተማርኩበት ምን መርሆች ልውሰድና ልጠቀምበት ብለን ደግሞ ምንልበት ይሄ ደግሞ ፖስት ሪዲንግ ይባላል አፕላይ ታደርጉታላችሁ ልትጠቀሙ በህይወታችሁ ላይ ትጠቀሙበታላችሁ ስለዚህ ቻሌንጁ ምንድነው ዛሬ ንባብ ይጀመር ስንት ደቂቃ 15 ደቂቃ ከፍ ካለስ 30 ደቂቃ ግን በየቀኑ እናንብብ መርጠን እናንብብ ይሄ ለሰልፍ ዴቨሎፕመንት ራስን ለማሳደግ ለማነጽ ኢኩፕ ለማድረግ በጣም ይጠቅመናል አመሰግናለሁ